ሰላም እንዴት ናችሁ? ከፍተኛ የአፍ ጠረን ላለባችሁ የሚሆን ወሳኝ መፍትሄ ነው ዛሬ ይዤላችሁ የመጣሁት። ቪዲዮውን እስከመጨረሻው ብትመለከቱት ለእናንተ መፍትሄ ታገኛላችሁ። አሊያም ደግሞ ለሚያስፈልገው ሰው ሼር በማድረግ በእንደዚህ አይነት ችግር ለሚሰቃዩ ሰዎች መፍትሄ ይሆናል ማለት ነው። ከፍተኛ የአፍ ጠረን ብዙ ጊዜ የሚከሰተው በባክቴሪያ አፋችን ውስጥ በሚኖር ባክቴሪያ አፋችን ውስጥ በቀረ ምግቦች ላይ እየተመገቡ እዛ በሚያመነጩት ኢንዛይም አማካኝነት ከፍተኛ የሆነ ጠረን የሚያመጣው። ስለዚህ ይሄን መከላከል የምንችለው አንደኛ ጥርሶቻችንን በመቦረሽ ሊሆን ይችላል። ግን እንደዚህ በመቦረሽ እያጸዳን ከፍተኛ የሆነ ሽታ የማይለቅ ከሆነ ይሄን መጠቀም ያለባችሁ የባህር ዛፍ ዘይት ወይም ደግሞ የባህር ዛፍ ቅጠልን በውሃ በመዘፍዘፍ እሳት ላይ ስታፈሉት ዘይት ስለሚወጣው እሱን አንድ ጠብታ ማለት ጠብ በማድረግ በውሃ ላይ በምትጉመጠመጡበት ውሃው መዋጥ የለባችሁም። ተጎመጠመጣችሁ በደንብ ለ5-10 ደቂቃ ያህል በውሃው ከተጎመጠመጣችሁ በኋላ በንጹህ ውሃ መለቃለቅ ስላላችሁ እንደዚህ ብታደርጉ በአንድ ቀን ውስጥ ለውጡን የምታዩት ስለሆነ እንደዚህ አይነት ችግሮች ራሳችሁን መፈወስ ትችላላችሁ ማለት ነው። በጣም ቀላልና በየአካባቢያችሁ የምታገኙት ስለሆነ ተጠቀሙበት እላለሁ። ለጤና ጠቃሚ የሆኑ መረጃዎችን የማቀርብበት የዩቲዩብ ቻናሌን ሰብስክራይብ ብታደርጉ ተጠቃሚ ትሆናላችሁ። ባይ ባይ ቻው።